መጽሐፈ ምሳሌ ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ልጄ ሆይ እግዚአብሔርን አክብረው ትጸናለህም። ከእርሱ በቀር ሌላውን አትፍራ፣ ከእርሱ በቀር የሚገድልህም የሚያድንህም የለምና። ትእዛዜን ጠብቅ በሕይወትም ትኖራለህ። ቃሌንም እንደ ዓይንህ ብሌን ጠብቅ። በጣቶችህ ሰራቸው፣ በልብ ጽላትም ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከባዕድና ከክፉ ሴት ዋዛ ነገርንም ከምታመጣብህ ትጠብቅህ ዘንድ። ስለ አመንዝራ ሴት አታላይነት በቤቷ መስኮት ሆና ወደ አደባባይ ትመለከታለችና ካላዋቂዎች ወጣቶች መካከል ከእውቀት ድሃ የሆነውን ጎልማሳ ብታይ፣ በቤቷም አቅራቢያ ባለው መንገድ ሲሄድ ሲናገርም፣ ማታ ሲመሽ ውድቅትም ሲሆን፣ በሌሊት በጽኑ ጨለማ የምንዝር ጌጥ ያላት የጎልማሶችን ልብ እንዲሰቅል የምታደርግ ሴት ያን ጊዜ ትገናኘዋለች። እርሷ የምትበር መዳራትንም የምትወድ ናት። ውከተኛና አባያ ናት። እግሮቿም በቤቷ አያርፉም። አንድ ጊዜ በጎዳና በሌላ ጊዜም በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ የፍቅሬ መሥዋዕት ነው፣ ዛሬ ስለቴን እሰጣለሁ። ስለዚህ እንድገናኝህ መጣሁ፣ ፊትህንም ለማየት ስሻ አገኘሁህ። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሸመልመሌ ምንጣፍ። በመኝቴ ከርቤንና ዓለሙን ቀረፋም ረጭቼበታለሁ። እና እስኪነጋ ድረስ በፍቅር እንርካ፣ በመልካም መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የወርቅ ከረጢት ይዟል። ወደ ቤቱ ቢመለስም ከብዙ ጊዜ በኋላ ነው። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ወጥመድም ትጎተጉተዋለች። እርሱ አንገቱን ደፍቶ ይከተላታል። ለመታረድ እንደሚነዳ በሬ፣ ወደ እስራት እንደሚሄድ ውሻ፣ ሆዱ እንደተወጋ ዋልያ፣ ወደ ወጥመድ እንደሚቸኩል ወፍ፣ ሳያውቅም ለነፍሱ ጥፋት እንደሚሮጥ። ልጄ ሆይ አሁን እንግዲህ ስማኝ፣ ወደ አፌ ቃል አድምጥ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ብዙዎችን ወግታ አስታለች፣ እርሷም የገደለቻቸው ቁጥር የላቸውም። ቤቷ ወደ ሞት ጓዳ የሚወርድ የሲኦል መንገድ ነው።